አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የኢክራም መሀመድ ዩቱብ ተከታታይ በሙሉ እህት ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ አማን ነው ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? ዛሬ በጣም ደስ ብሎኛል። እንዲሁም ክርስቲያን ወገኖቼ ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምና እዝነት ረህመት አይለያችሁ። ሁላችሁንም ሰላም ብያለሁ ውዶችዬ እና እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። እና ውዶችዬ ዛሬ በጣም ደስ ብሎኛል። ያው ደስታ ያለ አካፍላችሁ ብዬ ነው እና ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ። እንዲሁም ቤተሰቦች ላይክ እያደረጋችሁ ኮሜንት አስተያየታችሁን እየጻፋችሁ ያው የሰው ደስታ የሚያስደስታችሁ ቤተሰቦች ያው ደስታችን እንድትካፈሉ ብዬ ነው። ዛሬ በጣም ደስ ያለኝ ነገር ምን መሰላችሁ? ዩቱብ በ5 ቀን $100 ከፈለኝ እና በጣም ደስ ብሎኛል። የሰው ደስታ የሚያስደስታችሁ ቤተሰቦች እኔን ደስ ስላለኝ ያው ደስ ይላችኋል ብዬ ላካፍላችሁ ወደ እናንተ ጋር መጣሁና እንዴት ናችሁልኝ? ቆይታ እንዴት ነበር? ሁሉ ሰላም፣ ሁሉ አማን። የመዲያም ቅመሞች ሁላችሁም አብሽሩ፣ በርቱ፣ ጠንክሩ። ከተሰራ የትም ቦታ መደረስ ስለሚቻል ሁላችንም ከጠነከርን ከሰራን ብዙ ቦታ መድረስ ስለምንችል አብረን ጉዞ ወደፊት፣ አይዞሽ በርቺ ጠንክሪ እየተባባልን እንትን እንበልና ሀቂቀተን ያው መዲያም ቤት ተቀምጦ ብዙ ነገር እንትን ማለት የእውነት ነው የምላችሁ ከባድ ነው። ከመዲያም ስራ ጋር የሰው ፊት አይተን በዛ እንቅልፍ ሰዓታችንን መስዋዕት አድርገን የምንሰራ የእውነት ጀግና የመዲያም ቅመሞች ስንባል የእውነት ዩቱብ ቻናል የምንሰራ ጀግናዎች ነን። በተለይ ልጅ የሚይዘው ዩቱብም የሚሰሩ የመዲያምንም ስራ የሚያከናውኑ ብዙ እህቶቻችን አሉ። እነሱንም አላህ ሱብሃነሁ ወተዓላ ፈጣሪ ይገድፋቸው፣ ካሰቡበት አላህ ያድርሳቸው። እኛም ደግሞ አልሐምዱሊላህ ረብል ዓለሚን ያው ጊፍት እየሰጣችሁ አይዞሽ በርቺ ጠንክሪ፣ ብዙ ነገር ይገባሻል፣ አይዞሽ ጉዞ ወደፊት፣ ሁሌም ከጎንሽ ነን እያላችሁ የምታበረታቱኝ ከልብ ነው የማመሰግነው። ያው እገሌ ብዬ ስም ባልጠራም ሀቂቀተን ለእናንተ ቃላትም የለኝም። ከልብ ነው የማመሰግነው ባወጣችሁት። አላህ ሱብሃነሁ ወተዓላ ፈጣሪ እጥፍ ድርብ አድርጎ እናንተን የሚታካችሁ፣ እኔን እንዲያስደሰታችሁኝ ፈጣሪ እናንተን ያስደስታችሁ። ሌላ ምንም ቃላት የለኝም፣ ቃላት ያጥረኛልና ያው እኔ ኬክ ምናምን ገዝቼ እዚህ እንትን ለማለት ያው እንደምታውቁት መዲያም ቤት ነው ያለሁት እና ትንሽ ይከብዳል። ምክንያቱም ያው አንዳንድ ነገር ትረዱኛላችሁ ብዬ አስባለሁ እና ያው ደስታዬን ደግሞ ሳላካፍላችሁ ደስታዬን ለእናንተ ሳልገልጽ ማለፉ ደግሞ እኔ ዛሬ $100 ሲከፍለኝ እናንተን ላለማካፈል የኔን ደስታ ለእናንተ ሳልናገር ብቀር ያው ንፍግና ስለሆነ ብዬ ነው። ያው ባለኝ አቅም ሱቅ እጃ አንድ ነገር ስለገዛሁ ያው የገዛሁትን ነገር ላሳያችሁ ብዬ ነው። ስለዚህ እስከ መጨረሻው ድረስ ቪዲዮን አይታችሁ ላይክ አድርጉ፣ ኮሜንት ጻፉልኝ፣ አበረታቱኝ የምር እና እኔም ከጎናችሁ ነኝ። ሁላችሁም አብሽሩ። ሁላችንም ደግሞ አስብንበት በእርግጠኝነት እንደርሳለን። የሰው ልጅ አልችልም ብሎ ሳይሆን እችላለሁ ብሎ ከተነሳ የትም ቦታ መድረስ ይቻላል። ያው እኔ እንደምታውቁት ቻናሌ ኤልሳ መሀመድ የሚል ቻናል ነበረኝ። በጣም ብዙ የለፋሁበት ብዙ የደከምኩበት ግን ያው ፈጣሪ ሳይፈቅድ ቀርቶ አልተሳካም። እሱን ሊቀበለኝ አልቻለም። አንዴ ሁለት ጊዜ መለሰኝ። ይህንን ኢክራም መሀመድ ቻናል ስከፍት ያው አልሐምዱሊላህ እንግዲህ የኢክራም ቻናል 3 ወሩ ነው። አልሐምዱሊላህ 8000 ሰብስክራይብ አለው። እንደገና ደግሞ ሰዓቱም አልሐምዱሊላህ ካሰብኩበት አድርሶ አሁን ሲቀበለኝ በጣም ነው ደስ ያለኝ። ከዛም ደግሞ አልፎ እዚህ ደረጃ በ5 ቀን $100 ሲከፍለኝ በጣም በቃ እንዲሰራ አደረገኝ፣ እንዲሰራ አነሳሳኝ። ወደፊት በቃ ከሰራ ብዙ ነገር እንትን እላለሁ ብዬ ተስፋ አደረግኩኝ። ተስፋ የሰጣችሁኝ
ከልብ ነው የማመሰግነው። ፈጣሪ ጥፍ ድርብ አድርጎ የእናንተንም ደስታ ይክፈላችሁ። እና ዛሬ የገዛሁትን ሽቶ ላሳያችሁ። ተመልከቱት። የሴት ሽቶ ነው የገዛሁት። በጣም ደስ የሚል ነው። ይሄ ስንት? ይሄ 500 ብር ነው የገዛሁት፣ 500 ሪያል። ይሄ ደግሞ 450። በጣም አሪፍና ቆንጆ ነው። በጣም ደስ ይላል። ያው መቼም ታውቁታላችሁ ሽቶዎች ውድ ናቸው። እና ደግሞ ጸዳ ያለ ፖርሳና ጫማ ገዝቻለሁ። ፍስታኑን ደግሞ እገዛለሁ ኢንሻአላህ። ያው አላ አይደለም በአንድ ጊዜ ደስታዬን እንዳልጨርሰው ብዬ ነው ቀስ ቀስ እያልኩሽ ይህንንም ለእናንተ ደስታዬን ላካፍላችሁ ብዬ ነው። እና በጣም ነው የማመሰግነው፣ የማወዳችሁ፣ የማከብራችሁ የመዲያም ቅመሞች ሁላችሁም ትለያላችሁ። የእውነት አይዞሽ በርቺ ጠንክር እያላችሁ ስላበረታታችሁኝ ስላገዛችሁኝ ፈጣሪ ያግዛችሁ። አላህ እናንተንም ካሰባችሁበት አላህ ያድርሳችሁ። እና በጣም ደስ ብሎኛል ሀባይብ ገልቢ። እና አሁንም የመዲያም ቅመሞች ፊልም የሚሰሩ ላይ አንዳንድ ነገር ቁጭ ብለው በቤታቸው በእረፍት በፕራንክ ነገር እየሰሩ ብዙ ሺህ ቪው አላቸው። እኛ ግን የመዲያም ቅመሞች ብዙ ነገራችንን እያሳለፍን መስዋዕት እየከፈልን የምንሰራው የምንጭነው ቪዲዮ ግን ሱብሃንአላህ ከ150 ወይም 200 ቪው ቢኖረው በጣም ደስተኛ ነን። ምክንያቱም የኛ እይታ የለውም። ይህንን የምናደርገው እኛ ቢያንስ እንኳ ሰብስክራይብ ያደረጋችሁን የኛ ቪዲዮ ሲወርድ ካያችሁ ገብታችሁ ኮሜንት ጽፋችሁ በርቺ ጠንክሪ አይዞሽ ማለት እኮ የሆነን ሰው እኮ አይዞ ስንለው ያ ሰው በቃ ምን ያክል ሞራል እንደሚሰጠው ታውቃላችሁ? ለሰው ልጅ ማድረግ አይደለም፣ ለሰው ልጅ በቃ የሆነ በገንዘብ ወይም በሆነ ነገር ማገዝ አይደለም። አይዞህ አይዞሽ በቃ ወደፊት ትደርሻለሽ፣ ብዙ ቦታ መድረስ ትችያለሽ ማለት ራሱ የእውነት ነው የምላችሁ ጉልበት ነው። እንዴኔ አይዞሽ ጠንክሪ በቃ ከሰራሽ ትለወጫለሽ፣ በቃ ታገኛለሽ፣ አይዞሽ ይሄም ያልፋል የሚላይ ሰው የእውነት ነው የምላችሁ። እኔ እንጃ ብቻ ፈጣሪ የዛኔ ሰው ውለታ ራሱ እኔ እንጃ በጣም ትልቅ ነገር መስሎ ነው የሚታየኝ። እና ወዶችዬ ሁላችንም ባለን ነገር ተበረታተን እንደዙ አይዞሽ በርቺ ጠንክሪ እየተባባልን ጉዞ ወደፊት። እና ይህንን ቪዲዮ እስከ መጨረሻው ድረስ እያያችሁ ላይክም ሸርም እያደረጋችሁ አበረታቱ ፕሊስ። እኔም ከጎናችሁ ነኝ፣ እናንተም እንደዛው። ወደፊት ደግሞ ጥሩ ቦታ መድረስ እንችላለን። ሀባይብ ገልቢ ፈጣሪ ከፈቀደ የትም ቦታ መድረስ እንችላለን። የእውነት ነው የምላችሁ የማንደርስበት ቦታ የለም። መድረስ እንችላለን ከተጓዝን፣ ከሰራን፣ ከጠነከርን። የእውነት እንቅልፋተን ይህንን የመዲያን ቤት ስራ ስንሰራ ውለን ቆይተን አድረን ብዙ ነገር ካሳለፍን በኋላ እረፍት በምናገኝበት ሰዓት ደግሞ ሰው ቤት ሰው ለመዘየር እንቅልፋችንን መስዋዕት አድርገን እዛ ዝህ እየባከን እዛ ዝህ እየሮጥን እንደገና ደግሞ ሌላ ስራ እንትን እያል የእውነት ነው የምላችሁ በጣም ጎበዞች ነን። እዚህ ደረጃ መድረስ ማለት የእውነት በጣም እኛን አለማድነቅ ያው ንፍግና ነው ብዬ ነው የማስበው። እና አሁንም በተቻለን አቅም እንበረታታ፣ እርስ በራሳችን እንተጋገዝ። ፕሊስ አባይ ቪዲዮውን ሳታቋርጡ እስከ መጨረሻው ድረስ እያያችሁ ላይክም ሸርም እያደረጋችሁ አበረታቱን። እኔን ብቻ ሳይሆን ሁላቸውንም እህቶቻችንን ወገኖቻችንን አብሽሩ በርቱ ጠንክሮ ካልናቸው የማንደርስበት እንትን ስለሌለ አሁንም ጉዞ ወደፊት ውዶችዬ፣ በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ፣ ፈጣሪ ይጠብቃችሁ። ሀባይብ ገልቢ አብሽሩ፣ መበርታት መጠንከር ብዙ ነገር ያደርሳል። እና እኔም አሁን የምመላችሁ አብሽሩ፣ እንጠንከር። ጠንክረን ከሰራን የማንደርስበት የለም። የትም ቦታ መድረስ እንችላለን። ዋናው ነገር ትግስት አድርገን መጓዝ ነው። ትግስት አድርገን ተተጓዝ የእውነት የማንደርስበት ቦታ የለም። መድረስ እንችላለን። ሁላችሁንም ከልብ ነው የማመሰግነው። ሀባይብ ገልቢ ኑሩልኝ፣ ፈጣሪ ረጅም እድሜና ጤና ይስጣችሁ እያልኩኝ ለማመስገን ነው ዛሬ ብቅ ያልኩት። እና ሀባይብ ያው እንግዲህ እንዳልኳችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉት። በጣም ደስ ብሎኛል። የኔ ደስታ የሚያስደስታችሁ ቪዲዮውን እያያችሁ ያው ላይክም አድርጉ፣ ኮሜንትም ጻፉ፣ አስተያየታችሁን በሙሉ አሳውቁኝ። በጣም ነው የማወዳችሁ የማከብራችሁ። በተለይ ለመዲያም ቅመሞች የላቅ ያለ ክብር አለኝ።
እናንተን ሳላከብር እናንተን ሳላመሰግን ማለፍ አልችልም። አብሽሩ፣ አሁንም እንሰራለን። ጉዞ ወደፊት፣ አሁንም ወደፊትም ብዙ ቦታ መድረስ እንችላለን። ከታገስ መድረስ ስለምንችል ሀባይብ ገልቢ እንጠንክር፣ እንበርታ። በጣም ነው የምወዳችሁ እማከብራችሁ። በያላችሁበት የአላህ እዝነትና ሰላም አይለያችሁ እያልኩኝ የዛሬውን ደስታዬን በዚህ እገልጻለሁኝ። እህታችሁ ኢክራም መሐመድ ነኝ። አሁንም ወደፊትም ከጎኔ እንድትሆኑ በትህትና እጠይቃለሁኝ። በጣም እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።